የመጽሐፍ ቅዱስ ትረካ መጽሐፈ ምሳሌ ምዕራፍ 1 ላይክ በማድረግ ጀምሩት። የእስራኤል ንጉሥ የዳዊት ልጅ የሰለሞን ምሳሌዎች። ጥበብንና ተግሳጽን ለማወቅ የእውቀትንም ቃል ለማስተዋል የጥበብን ትምህርት ጽድቅንና ፍርድን ቅንነትን ለመቀበል ብልሃትን ለአላዋቂዎች ይሰጥ ዘንድ ለጎበዛዝትም እውቀትንና ጥንቃቄን ጠቢብ እነዚህን ከመስማት ጥበብን ይጨምራል። አስተዋይ መልካም ምክርን ገንዘቡ ያደርጋል። ምሳሌና ትርጓሜን የጠቢባንን ቃል የተሸሸገውን ነገር ለማስተዋል የጥበብ መጀመሪያው እግዚአብሔርን መፍራት ነው። ሰነፎች ግን ጥበብንና ተግሳጽን ይንቃሉ። ልጅ ሆይ የአባትህን ምክር ስማ፣ የእናትህን ሕግ አትተው። ለራስህ የሞገስ ዘውድ ለአንገትህ ድሪ ይሆንልሃል። ልጅ ሆይ ኃጢአተኞች ቢያባብሉህ እሺ አትበል። ደምን ለማፍሰስ ከኛ ጋር ና እናድባ፣ ለንጹህ ያለ ምክንያት ወጥመድ እንሸምቅበት ቢሉ በሕይወታቸው ሳሉ እንደ ሲኦል ሁነን እንዋጣቸው። በሙሉም ወደ ጉድጓድ እንዲወድቁ ይሁኑ። መልካሙንም ሀብት ሁሉ እናገኛለን፣ ከምርኮውም ቤታችን እንሞላለን። ዕጣ ከኛ ጋር ጣል፣ ለሁላችን አንድ ከረጢት ይሁን ቢሉ ልጅ ሆይ ከእነርሱ ጋር በመንገድ አትሄድ፣ በጎዳናቸውም እግርህን ፈቀቅ አድርግ። እግሮቻቸው ወደ ክፋት ይሮጣሉና ደም ለማፍሰስ ይፈጥናሉና። መርበብ ወፎች ዓይን ፊት በከንቱ ትተከላለችና እነርሱም በደማቸው ላይ ያደባሉ፣ በነፍሳቸውም ላይ ይሸምቃሉ። እንዲሁ ይህ መንገድ ትርፍን ለማግኘት የሚያሳሳ ሁሉ ነው፣ የባለቤቱን ነፍስ ይነጥቃል። ጥበብ በጎዳና ትጮኻለች፣ በአደባባይ ድምጿን ከፍ ታደርጋለች። በአደባባይ ትጣራለች፣ በከተማይቱ መግቢያ በር ቃልን ትናገራለች። እናንተ አላዋቂዎች እስከ መቼ አላዋቂነትን ትወዳላችሁ? ፌዘኞች ፌዝን ይፈቅዳሉ፣ ሰነፎች እውቀትን ይጠላሉ። ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌን አስተምራችኋለሁ። በጠራሁ ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ቸል ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ፣ እኔ ስለዚህ በጥፋታችሁ እስቃለሁ። ጥፋታችሁ በመጣ ጊዜ አላግጥባችኋለሁ። ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ፣ ጥፋታችሁ እንዳውሎ ነፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ፣ የዚያን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ ነገር ግን አያገኙኝም። እውቀትን ጠልተዋልና እግዚአብሔርን መፍራት አልመረጡምና ምክሬን አልፈቀዱምና ዘለፋዬን ሁሉ ንቀዋልና። ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ። አላዋቂዎችን ከጥበብ መራቅ ይገድላቸዋል፣ ሰነፎች ቸልተኛ መሆን ያጠፋቸዋል። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ሥጋ ያተርፋል። ምዕራፍ 2 ልጅ ሆይ ቃሌን ብትቀበል፣ ትእዛዜ በአንተ ዘንድ ሸሽገ ብትይዛት፣ ጆሮህ ጥበብን እንዲያደምጥ ታደርጋለህ፣ ልብህም ወደ ማስተዋል ታዘነብላለህ። ረቂቅ እውቀትን ብትጠራት፣ ለማስተዋል ድምፅህን ብታነሳ፣ እርሷንም እንደ ብር ብትፈልጋት፣ እርሷንም እንደ ተቀበረ ገንዘብ ብትሻት፣ የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክንም እውቀት ታገኛለህ። እግዚአብሔር ጥበብን ይሰጠናል፣ ከአፉ እውቀትና ማስተዋል ይወጣሉ። እርሱ ለቅኖች ደህንነትን ያከማቻል፣ ያለ ነውር ለሚሄዱት ጋሻ ነው። የፍርድ ጎዳና ይጠብቃል፣ የቅዱሳንን መንገድ ያጸናል። የዚያን ጊዜ ጽድቅና ፍርድን፣ ቅንነትና መልካም መንገድን ሁሉ ታስተውላለህ። ጥበብ ወደ ልብህ ትገባለችና እውቀትም ነፍስህን ደስ ታሰኛለችና። ጥንቃቄ ይጠብቅሃል፣ ማስተዋል ይጋርድሃል። ከክፉ መንገድ አንተን ለማዳን ጠማማ ነገር ከሚናገሩ ሰዎች፣ እነርሱ በጨለማ መንገድ ይሄዱ ዘንድ የቀናውን ጎዳና የሚተዉ፣ ክፉ በመስራት ደስ የሚላቸው፣ በጠማማነት ደስታን የሚያደርጉ፣ መንገዳቸው የሚጠመዝዙ፣ አካሄዳቸው የሚያጣመሙ ናቸው። ከጋለሞታ ሴት አንተን ለመታደግ ቃሏን ከምታለዝብ ከሌላይቱ ሴት የሕፃንነት ወዳጇን የምትሰው፣ የአምላኳንም ቃል ኪዳን የምትረሳ፣ ቤቷ ወደ ሞት ያዘነበለ ነው፣ አካሄዷም ወደ ሙታን ጥላ ነው። ወደ እርሷ የሚገቡ ሁሉ አይመለሱም፣ የሕይወት ጎዳና አያገኙም። አንተ በደጋግ ሰዎች መንገድ እንድትሄድ የጻድቃንን ጎዳና እንድትጠብቅ፣ ቅኖች በምድር ላይ ይቀመጣሉና ፍጹማንም በእርሷ ይኖራሉና። ኃጥአን ግን ከምድር ይጠፋሉ፣ አመፀኞች ከእርሷ ይነጠቃሉ። የዛሬው ትረካ በዚህ ተጠናቋል። በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ።